ዘላቂ ቅርስ እና ዋና ሥራዎች መሐሙድ አህመድ በአስደናቂ ሥራው ለዓለም የጥንታዊ የኢትዮጵያ አልበሞች እና የቅንብር ሥራዎችን ለዓለም አበርክቷል። የኢትዮጵያ የባህል ክበቦች ከ1960ዎቹ ጀምሮ የተቀረጹትን ቅጂዎች የሀገሪቱ የሙዚቃ ቅርስ ዋነኛ አካል አድርገው ያከብራሉ። በጣም ከተከበሩ ሥራዎቹ መካከል አልማዝ በ1965 አካባቢ፣ ዓለሚ በ1966 አካባቢ፣ ኤሬ መላ መላ በ1967 አካባቢ እና ተዘታ በተጨማሪም 1967 አካባቢ የተሰኙ አልበሞች ይጠቀሳሉ። በተለይ ዘረመላመላ የጥንት ዘመን ተሻጋሪ ሆኗል። የርዕሱ ዘፈኑ ሰፊ ተወዳጅነትን አግኝቷልና በድጋሚ በሲዲ ተለቀቀው። የመሐሙድን አጓጊ ድምፅ በዓለም አቀፍ ደረጃ ለአዳዲስ አድማጭ ትውልዶች አስተዋውቋል። በ1988 በሲዲ ትዝታ የተሰኘውን እጅግ በጣም የሚወዳቸውን የፍቅር ዘፈኖች እና ዜማዎች ስብስብ በመቀጠል ትዝታ ጥራዝ 2 ከጥቂት ዓመታት በኋላ እነዚህ ቅጂዎች እሱ ታዋቂ የሆነበትን የትዝታ አይነት ባላዶችን አሳይተዋል። ትዝታ በአማርኛ ናፍቆት ከማለት ሲሆን ብዙዎቹ የአህመድ ዘፈኖች የፍቅርና የናፍቆት ጭብጦችን ይዳስሳሉ። በተጨማሪም የመሐሙድ አህመድ ሥራ የኢትዮጵያን ወርቃማ ዘመን የሙዚቃ ዘመን ለመጠበቅ እና ለማክበር በተዘጋጁ ፕሮጀክቶች ላይ በሰፊው ቀርቧል። ከ1980ዎቹ መገባደጃ ጀምሮ የቴዎፔቶስ ተከታታይ ድርሰቶች ለአርቲስቱ እና ለዘመኖቹ ሥራዎች ጥራዞችን ሰጥቷል። ለምሳሌ ቴዎፔቶስ ጊያው 7 ኤሬ መላመላ የሚል ስያሜ ተሰጥቶታልና በ1960ዎች ያስመዘገባቸውን አስደናቂ ቅጂዎች አጉልቶ ያሳያል። የእሱ ሙዚቃ እንደ ሶል ኦፍ አዲስ 1989 እና የቀጥታ ስርጭት በፓሪስ 1988 ያሉ ከምርጥ የተቀነባበሩ እና የቀጥታ አልበሞችን አቅርቧል። በእነዚህ ህትመቶች የመሐሙድ አህመድ ዋና ሥራዎች በኢትዮጵያና በዓለም አቀፍ ደረጃ ተደራሽ እና የተከበሩ ሆነው ቀጥለዋል። የተለየ ዘይቤ እና ጥልቅ ተጽዕኖ የመሐሙድ አህመድ የሙዚቃ ስልት ልዩ እና ማራኪ የኢትዮጵያ ባህላዊ የሙዚቃ ሁኔታዎች እና የተለያዩ የምዕራባውያን ዘውጎች ውህደት ነው። ለሀብታሙ ባለብዙ ኦክታቭ የዘፈን ድምፅ እና ተለዋዋጭ እና አሳታፊ የመድረክ መገኘቱ ይከበራል። ገና በለጋ ዕድሜው ከኢትዮጵያውያን ድምፃውያን እንደ ተፈራ ካሳ፣ ጥላሁን ገሰሰ እና አለማየሁ እሸቴ ከሳቸው በፊት በነበረው የኢምፔሪያል ጠብቀ መለኮታል ድምፃውያንን አነሳስቷል። በኋላ በሥራው ውስጥ አህመድ ከአሜሪካዊ ነፍስ አርቢ እና ጃዝ ተጽዕኖዎችን ወሰደ። በቃለ መጠይቆች ውስጥ እንደ ሳም ኩክ፣ ናት ኪንግ ኮል፣ ሃሪ ቤላፎንቴ፣ ትንሽ ሪቻርድ ጄምስ ብራውን እና የኤልቪስ ፕሬስሊ ፊልሞችን እንኳን ሳይቀር ማዳመጥን ጠቅሷል። ጄልሃውስ ሮክን በመመልከት የተማረውን ትምህርት በታዋቂነት በመጥቀስ የአሜሪካን ተዋናዮችን ይመረክራል በቅርበት ተመልክቷል እና በብሉዝ የተቀላቀለ ነፍስ ሮክ እና ጃዝ አካላትን በራሱ የሙዚቃ ታፔላ ውስጥ አካቷል። ስለሆነም ብዙዎቹ ዝግጅቶቹ ቀንድ ኤሌክትሪክ ባስና ጊታርን ጨምሮ ዘመናዊ የሙዚቃ መሳሪያዎች ከባህላዊ ክራር እና ከፔንታቶኒክ ዜማዎች ጋር ያለምንም እንከን የተሳሰሩ የኢትዮጵያ ባህላዊ ሙዚቃዎች ያሳያሉ። የአህመድ ዘፈኖች ብዙውን ጊዜ በኢትዮጵያ ትዝታ ወግ ውስጥ የተመሰረቱ ስለ ፍቅር፣ ናፍቆት እና ናፍቆት ጭብጦች ውስጥ ይገባሉ። ዘፈኖቹ በአብዛኛው ለፍቅር የተሰጡ ሲሆኑ አንዳንድ ጊዜ ያለፈውን የፍቅር ስሜት፣ ህመም እና ያለፈውን ጊዜ የጥበብ ነጸብራቅ የሚቃኙ መሆናቸው ተስተውሏል። ከሮማንቲክ ኳሶች ጋር ያለው ጥልቅ ግንኙነት በኢትዮጵያ ዲያስፖራ ውስጥ የናፍቆት ሙዚቃ የሚል ተወዳጅ ማዕረግ አስገኝቶለታል። በፈጣን የትከሻ እና የደረት እንቅስቃሴ የሚታወቀው ኤስኪስታ የተባለውን ደማቅ የኢትዮጵያ ባህላዊ የውዝዋዜ ስልት በማካተቱ ትርኢቶቹም ታዋቂ ነበሩ። በመድረክ ላይ በትዕይንቱ ያደንቅ ነበር። ሲዘፍን ብዙ ጊዜ በትዝታ ትከሻውን እየነቀነቀ በኢትዮጵያውያን ተመልካቾች ዘንድ በጣም የተወደደ ዘይቤ ነበር። በመሰረቱ የመሐሙድ አህመድ ሙዚቃ የሚገዛው ተዋሪ ሞዳል ዜማዎች እና ምዕራባዊ ጃዝ እና ቢ ዜማዎች ሁሉም በኃይለኛ እና ነፍስ ባለው ድምፃዊ ጥበብ ነው። የኢትዮ ጃዝ ድምፅን በመቅረጽ ረገድ የፈጠረው የፈጠራ አካሄድ ትልቅ ሚና ተጫውቶ ለዘመናዊ የኢትዮጵያ ፖፕ ሙዚቃ መሰረት ጥሏል። የግል ሕይወት ዘላቂ ውርስ
መሐሙድ አህመድ በአጠቃላይ የግል ሕይወቱን ጠብቆ ቆይቷል። ነገር ግን እሱ ከሚወዳቸው ተወዳጅ ዘፈኖች መካከል የአንዱን ርዕስ ያነሳሳውን አልማዝ የምትባል ሴት ማግባቱ ይታወቃል። የሙዚቃ አጀማመሩን ካሳደገችው ከተማ ጋር በጥልቀት በመተሳሰር በአዲስ አበባ ነዋሪ ነው። በቃለ መጠይቆች እና በሪፖርቶች ውስጥ እሱ ብዙውን ጊዜ መጠነኛና የማይታመን እንደሆነ ይገልጻል። አህመድ ከሙዚቃ ጥረቶቹ ባሻገር በእይታ ጥበባት ደስታን ያገኛል። ስዕልና ንድፍ በመሳል ይደሰታል። ምንም እንኳን እሱ አልፎ አልፎ በይፋ ሥራውን ያሳያል። በበጎ አድራጎት ተግባራት ላይ በመሳተፋቸውም ይታወቃሉ። በጥቅም ኮንሰርቶች ላይ ያቀረቡ ሲሆን ከእነዚህም መካከል በአሜሪካ የተደረገውን የኢትዮጵያ ቤተ ክርስቲያን ለመደገፍ የተደረገውን ዝግጅት ጨምሮ በ1999 በሕይወት ዘመናቸው ለሙዚቃ ያበረከቱት አስተዋጽኦ በቢቢሲ ሬዲዮ 3 የዓለም ሙዚቃ ሽልማት ተሰጥቷል። በ2008 የፈረንሳይ መንግሥት የባህል አምባሳደር በመሆን ላበረከቱት ጉልህ ሚና ዕውቅና በመስጠት የሥነ ጥበብና ደብዳቤዎች ኦፊሰር ቼ በሚል ማዕረግ አክብሯል። የአህመድ ትሩፋት በኢትዮጵያ ውስጥ እና ከዳርቻው ባሻገር በጣም ያስተጋባል። እሱ ብዙውን ጊዜ እንደ ብሔራዊ አዶ እና ከአገሪቱ ታላላቅ ዘፋኞች አንዱ ነው። ኢትዮጵያ አብሴርቬር፣ እንደ አልማዝ፣ ዓለምዬ፣ ኤሬመላ እና ተዘታ ያሉ አልበሞች የግል ጥበባዊ ጉዟቸው ብቻ ሳይሆኑ ከሰፊው የቅርስ ስብስብ ጋር የተቆራኙ መሆናቸውን በመጥቀስ በኢትዮጵያ የሙዚቃ ታሪክና የባህል ማንነት ውስጥ ያለው ምዕራፍ እንደሚወክሉ የኢትዮጵያ ኦብዘርቨር ሥራውን በትክክል ገልጿል። በእርግጥም ዘፈኖቹ በኢትዮጵያውያን ትውልዶች የተከበሩ ናቸው። ብዙ ወጣቶች የጥንታዊ ዜማዎቹን ግጥሞች አሁንም ያውቃሉ። ስሙም ከኢትዮጵያ የፖፕ ሙዚቃ ወርቃማ ዘመን ጋር ተመሳሳይ ነው። መሐሙድ አህመድ ቀረጻውንና ትርኢቱን የቀጠለ ሲሆን እስከ 2016 ድረስ አሁንም ዓለም አቀፍ ጉብኝት በማድረግ የዓለም ሙዚቃ ተመልካቾችን እና በውጪ የሚገኙ ኢትዮጵያውያን ማኅበረሰቦችን ይስባል። የእሱ ተጽዕኖ ለቀጣዮቹ የኢትዮጵያ ኮከቦችን መንገድ ጠርጓል። የዘመኑ ባንዶች እና ዘማሪዎች የእሱን ልዩ የሆነ የትውፊትና የፈጠራ ውህድ እንደ መነሳሳት ምንጭ አድርገው ይጠቅሳሉ። በአጠቃላይ መሐሙድ አህመድ ለሙዚቃው ያለው የማያወላውል ቁርጠኝነትና ለአስርተ ዓመታት ባሳለፈው ሥራው በኢትዮጵያ ታሪክ ውስጥ ዘላቂ ቦታ እንዲኖረው አስችሎታል። በኢትዮጵያ ሙዚቃ እና ባህል ላይ ከፍተኛ ተጽዕኖ። የመሐሙድ አህመድ ሥራ በኢትዮጵያ ሙዚቃ አቅጣጫ ላይ ከፍተኛ እና ዘላቂ ተጽዕኖ አሳድሯል። የ1950ዎቹ 60ዎቹ ከወርቃማው ዘመን ግንባር ቀደም ተዋናይ በመሆን ዘመናዊ የኢትዮጵያ ፖፕ ድምፅ በመቅረጽ ረገድ ወሳኝ ሚና ተጫውቷል። በሰለጠነ መልኩ የአገር ውስጥ ሞዳል ሚዛኖችን ከዓለም አቀፍ የሙዚቃ ስልቶች ጋር ያጣመረ በዓለም አቀፍ ደረጃ ያስመዘገበው ስኬት የኢትዮጵያን ሙዚቃ በዓለም አቀፍ ደረጃ ከፍ አድርጎታል። የምዕራቡ ዓለም የኤሬመላ እና ተጽዕኖ ፈጣሪ የኢትዮፒክስ ተከታታዮችን ተከትሎ ከአፍሪካ ውጭ ዘረግናል የመጀመሪያው ኢትዮጵያዊ አርቲስት ሆኗል። በአገር ውስጥም ሆነ በዲያስፖራ ያሉ ኢትዮጵያውያን እንደ ተወዳጅ የባህል አምባሳደር ይመለከቱት ነበር። እንደ ከተዘታ ላሊበላ እና ቀራብቸው ከትዝታ በተሰኘው አልበም ላይ የሚታየው ታዋቂ ዘፈኖች በኢትዮጵያ የሙዚቃ ትርኢት ውስጥ ጊዜ የማይሽራቸው ደረጃዎች ሆነዋል። ተቺዎች እና የታሪክ ተመራማሪዎች የአህመድ የውህደት ስልት የኢትዮጵያን ሙዚቃ በአስቸጋሪ ጊዜያት ለማስቀጠል ወሳኝ ሚና የተጫወተ ሲሆን ወጣት ሙዚቀኞችም የጃዝ ፈንክ እና ነፍስን ከባህላዊ የኢትዮጵያ ሙዚቃዊ ቅርጾች ጋር እንዲዋሃዱ አነሳስቷቸዋል። የኢትዮጵያውያን የባህል ተንታኞች የትዝታ ናፍቆት ዘውግ እንዲስፋፋ በማድረግ እና የእስኪስታን የዳንስ ዘይቤ ወደ ኮንሰርት መድረክ በማምጣት ብዙ ጊዜ ያመሰግኑታል። በተጨማሪም ታዋቂነታቸው አዲስ አበባን በ20ኛው ክፍለ ዘመን የአፍሪካ የሙዚቃ ማዕከል እንድትሆን አስተዋጽኦ አድርጓል። እንደ ሙላቱ አስታጥቄ እና አለማየሁ እሸቴ ካሉ የዘመኑ ሰዎች ጋር በመሆን መሐሙድ አህመድ የኢትዮጵያ ጃዝ ተብሎ በሚጠራው ግንባር ቀደም ሰው መሆኑ በትክክል ይታወቃል። የኢትዮጵያውያን ዋና ዋና የባህል ዝግጅቶች፣ የሬዲዮ ውሎ አድሮ እና የታሪክ መጻሕፍቶች የእሱን አስደናቂ ታሪክ በየጊዜው ያቀርባሉ። እንደ ፈረንሳይ የኪነ ጥበብ እና የደብዳቤዎች አይነት ሽልማቶች እና እንደ ኒውዮርክ ካርኔጊ አዳራሽ ባሉ ታዋቂ ስፍራዎች የሚቀርቡ ትርኢቶች የኢትዮጵያ ባህል በዓለም አቀፍ ደረጃ ዕውቅናና አድናቆትን የሚያጎላ ሲሆን ይህም በከፊል በመሐሙድ አህመድና ቀዳጅ ጥረት ነው። በማጠቃለያው መሐሙድ አህመድ በኢትዮጵያ ሙዚቃ እና ባህል ላይ ያለው ተጽዕኖ እጅግ በጣም ብዙ ነው። በ1970ዎቹ በኢትዮጵያና በዓለም መካከል ድልድይ ከመገንባቱ በተጨማሪ የኢትዮጵያን ሙዚቃ ልዩ ማንነት የሚገልጽ እና አዲስ የኪነ ጥበብ ትውልዶችን የሚያበረታታ ትሩፋት ፈጠረ።